ሁለት ቀን ሶስት ቀን ውጊያ እንደተፈጠረ አመራሮች ሻለቃው በግድ የመቱን እየደበደቡ እንዳትሄዱ ምሽግ እንዳትለቁ እንገላቸዋለን እንገላሃለን በመሳሪያ ያስፈራሩን። በዛ ላይ ሬሽን ራሱ ሁለት ቀን ነው ሶስት ቀን እንዲ ቆይተናል ምን በላው ሳይሰጡን ጾማችን እንደዛ ያሰቃዩን። ከዛ በአምልጠን በአጋጣሚ ክፍተት እነሱ ሲሸሹ የኛ ሻለቃም ሲሞት ሲሸሹ አመራሮቹ በትነው ሲሸሹ እኛን ክፍተት አገኘን። ያው በቃ ሸሸን። አጋጣሚ እግዚአብሔር ይስጣቸው ያው ምንም በቃ በሸሸንበት ቦታ እነሱ ያዙን እጅ ሰጠን። እግዚአብሔር ይስጠን ብዙ በፍቅር ተቀበሉን። ይሄ ነው በቃ የናሳ እድለኛ ነኝ። ልጆቼንም ቤተሰቦቼም ሚስቴም ሳታቅ ህይወቴ ጠፍቶ ነበረ። በመትረፉ እድለኛ ነኝ። ስሜ አብዱላኪም አብዱልአዚዝ ይባላል። የመጣሁት ከአርሲ ክልል ነው። 73ኛ ክፍለ ጦር ነኝ። አርሲ ክልል አሰላ ከተማ አሰላ ከአሰላ ነው የመጣሁት። እኔ በጉልበት ነው የሚያድሩ ሰራተኛ ነኝ። ኩንታል ተሸካሚ ነኝ። እኔ ኩንታል ተሸካሚ ነኝ። ስራ ተብዬ ነው የገባሁት እንደዚህ ጦር። እኔ ምንም አውቀው ነገር የለም። ወደ ስራ ነው የምትሄደው ተብዬ መኪና ላይ ተጭነን ወደ ስራ ነው ብለን ስንሄድ ወደ ማሰልጠኛ አስገቡ። ወደ ማሰልጠኛ ከገባን በኋላ ካሁን በኋላ ወታደር ነው ወታደር ትሆናለህ ተብለን ወደ ወታደርና ተቀላቀል። ከዛም ቤተሰብም ስራ ሄዷል ብሎ ነው እስካሁን የሚጠብቁት። ይመጣል እያሉ ነው የሚጠብቁት እስካሁን። እኔ ለቤተሰቤ አንድ ነኝ። እናቴ የመጨረሻ ልጅ ነኝ። ምንም የለም ቤት ማለት ነው። ሌላው ሌላ ሀገር ነው። እኔ ለቤተሰቤ አንድ ነኝ። እንደዚህ ነው። ከዛ እኔ ወደዚህ ከመጣሁ ወር አልሞላኝም። ወደ ውትድርና ከገባሁ ወር አልሞላኝም። እኔ አንድ ወር እዛ ስልጠና 15 ቀን ሰነጠን። ከዛ ወጣን ወደ ውትድርና ገባ። ምንም በማናውቀው ጓደኛችን እየተረሸነ እኛ ደግሞ እያስፈራሩ ይሸሸ ይገደላል እየተባለ እንደዚህ ነው። እኔ በራሴ በኩል ይሄ ሁሉ ደርሶብኛል። ቤተሰቤ ያው የሚያውቁት በህይወቴ መኖሬን ብቻ እንዲያውቁ ነው የሚፈልጉ። እናቴ ፋጡማ ሻቁ ትባላለች። ፋዘር አብዱልአዚዝ ሴማ ነው። ሁሉም ባሉበት ሰላም። 13ኛ ክፍለ ጦር ነበርኩ። ወደ ውጊያ እኛን ሲያመጡ ውጊያ እንዳለ አናውቅም። አገር ውስጥ ውጊያ እንዳለ አናውቅም። ከዛ አመጡና ቀጥታ ሐምሌ 23 ላይ አመጡና መሰልጠኛ ቡልቡላ የሚባል ላይ አስገቡን። አንድ ወር እንደሰለጠነን አወጡ። ቀጥታ እንዳወጡን አመጥቶ ምሽግ ላይ ነው ቀጥታ ያስገቡት ማለት ነው። እዚህ ቀጥታ ከግራና ወደዚህ ከሀይቅ ወደዚህ ማለት ነው። ከሀይቅ ወደዚህ ያስገቡን። ውጊያ ተዋግተንም አናውቅም። ውጊያ እንዳለንም አናውቅም። ከዛ ውጊያ ያስገቡን። የውጊያ ሁኔታ አናውቅም። አዲስ ነን። ስልጠናውን ደግሞ በአንድ ወር ብቻ ነው የሰለጠነን። ከዛ እንዳመጡን ቀጥታ ውጊያ ውስጥ ምሽግ አስይዞን አመራር ለራሱ ከኋላ የሆነ ማለት ነው። ከዛ ከተነሳችሁ ትመታላችሁ ያለ ከኋላ ስናይፐሩ ላይ ይዘው ለራሱ ከኋላ ሆኖ ማለት ነው። ብዙ ጓደኛ ያጠፋው ብዙ ጓደኛችን አጣን ብዙ። ከዛ እንደዛ ከምሽግ ከተነሳችሁ ትመታላችሁ ያለ እየመጣ ራሱ ያየን ወደ ኋላ ሆነንም መሸሸጊያ የለን። በቃ ወደ ኋላ ከተነሳን ይማታሉ። የት እንሂድ ወደፊት ደግሞ እንዳንሄድ በቃ ከፊትም ጥይት አለ። ያው ፈርተን ወደ ጎን ሸሽተን ራሱ ወደ ጎን ሆነን ያው በዛው ላይ ደረሱብንና ትግራይኛ ሲያወሩ እጅ አንስተን ሰጠን ከነዚህ ጥቃጭን ማለት ነው። የሰው ማሽላ ምናምን አለ እዛ ውስጥ ገብተን ተኛን። እነሱ እንደደረሱ ትግራይኛ ያወሩ ሲደርሱ እኛን እጅ ብለን መሳሪያ አስቀምጠን እጅ ሰጠን። በቃ እነሱ ምንም አላሉንም። አይዟችሁ ብሎ ይዞን መጡ። እንደዚህ ሲከዱ ከያዙም እጁን አስሮ ነው ወደ ኋላ ማለት ነው። ወገናችን እየተገደለ ያለው እስከዛሬ ማለት ነው። ሲከዳ ያሰበ ትንሽ ደግሞ ሊያመልጥ ያሰበ ካለ የተያዘ እንደዚህ እጁን ያሰሩ በሰው ፊት ነው እንደዚህ የሚገደለው። ብዙ አየን እንደዛ እየተገደለ ፈርተን ደግሞ እንደዛም እንዳንመልጥ ማለት ነው። ሲቪል ልብስ እንደገባን ይወስዳሉ። ስልክ ምናምን አንይዝም። ምንም ነገር የለንም ማለት ነው። እነሱ ከሰጡ ከሬንጀር ውጪ ምንም ነገር ማዝ አንችልም። እንደዛ አድርጎ ነው እንትን ያሉት። ስሜ ያለው ጎዲ ይባላል። ጎዲ ሁሴን ይባላል እና ክፍለ ጦሬ 91 ይባላል።
የሆነ መኪና ውስጥ አስገቡን። ቀጥታ መስከረም 1 ወር ከምናምን ሰነጠል ቀጥታ በቃ ተመረቅን ወጣን። መስከረም 4 ተመረቅ ሀይቅ ወደ ሀይቅ በቃ ወደ ጋይንት አመጡ። ከጋይንት ወደዚህ መጣን በቃ። ከዛም ሁለተኛ ወር ላይ በ14 ተማረክን እዚህ ማለት ነው። ውጊያ ሲከፈት ከዛን ተበታተን። ልክ ስንበታተን ውጊያው በቃ በጣም የከበደ ሆነ። ልክ የከበደ ሲሆን በዚህ ሁሉም አመራር ኮሎኔላችን ተመታ። የሚያዛዡ ሁሉም የራሱን ማዳን ሞከረ። ሁሉም የሚመራው ሰው ታጣ። በቃ ልክ የሚመራው ሰው ታጣ። የሆነ ሻምበል ጫናሎ የሚባል ነበር የኛ ሰባሰባንና አንድ ፎቅ ላይ አስገባን። አስገብቶ ለ3 ቀን ያክል ዋሳ አንጠጣና ምግብ ኮሽሮ ብቻ እየበላን ያው ሰውየው ያው ነባርም ስለሆነ ስለሚያውቅ እኔ ነኝ እጅ ወጥቼ የምሰጠው። አንድ ሰው እንዳትተኩስ፣ አንድ ሰው ጥይት እንዳትተኩስ። ወጣ 3 ቀን 46 ሰው ነን። ከ46 ሰው ላይ ልክ ራሱ ወጥቶ እጅ ሰጠ። ከዛን ልክ እኛ በቃ ፈርተን ራሱ ወጥቶ እጅ ሁላችሁም ትጥቃችሁን እየፈታችሁ ውጡ አለን የእናንተ ወታደር። እሺ ብለን ወጣን። ስንወጣ ትጥቅም ፈታን። እንደውም በቃ በዛ ሰዓት እኔ እውነት ሆኖ ሞትም ቢሆን ሞትም ምንም የተሰማኝ ነገር ስለተራብኩ ብቻ እንኩም ጭማቂ ብሎ የሆነ በጣም እኔን ነው የሚያክለው በእድሜ ጭማቂውን እየተጠቀመው ነበረ። ወረወረውና ተቀበለኝ መለሰኝ። ወረወረውና ተቀበለኝና አትጠራጠረኝ ብሎ ቀምሶ ሰጠኝ። አይ ፈጣሪ አልኩና እውነትም ምስኪን ናቸው አልኩኝና በቃ ፈጣሪን ለማንና ከዛም በኋላ ሰበሰቡን። ምግብ እንዳለ እንደተራብና አይተው ውሃም እንደምን ተባበሩ በቃ ያለለ ልክ ተባበሩን። በቃ እኛም አመሰገናቸው። ኢያሱና ደስታን እና ብራዘር ጅብሪል እና በጣም ሰላም እንዳለውና ያው ምንም ቢሰጉ አንዴ ነው ደወልኩላቸው። ያው አሁን እስከ 6 ወር እየገጨው ነው። እዚህ 2 ወር ምናምን እየሞላን ነው። ያው እንዳሰጉ በህይወት እንዳለው አስተላልፋቸዋለሁ። እሺ እኔ በልጣላ በጅ እባላለሁ። ከመቄት ወረዳ የመጣሁት 32ኛ ክፍለ ጦር ጥቅምት 1 ቀን ውጊያ ተጀመረ። ገባነ። ያው ብዙ ጓደኞቼ ከፊቴ ዠቅ ብለው ቀሩ። ፈጣሪ ብሎኝ ወጣሁ። እግዚአብሔር ብሎ ማለት ነው። ከዚህ ድሽካው ከዚህ ጓደኛዬ ከዚህ ነው፣ እኔ ከዚህ ነው። እሱ ሞተ፣ እኔ ወጣሁ። ብዙዎቹ እየተሰበሩ ብዙዎቹ እየሞቱ ወጣነ። ከዛ ተበተነ። መልሰን ወንዝ ላይ ድሮ ረቃ የምትባል ከተማ ላይ እዛ ስንወርድ በዱላ እየመቱን በዱላ መልሰው ተደራጁ ብሎ በዱላ እየተደበደብ መልሰን ተደራጀ። ከዛ ጥይትም የጎደለባችሁ ስጡ ምናምን ተባለ። ጥይት ተሰጠነ። መልሰን ገባን። በበነጋው ታፈን ስንሰማ በዚህም ታፈነና በዚህም ታፈነና በዚህም በጀርባ ከዛ ሻምበል መሪው ዝም ብሎ ይዞን ወንዝ ገባ። ወንዝ ሲገባ አሻግረው ሲመቱን 8 ሆነን ወደ ኋላ ፈገፈግን። የተፈቀረው ገባ። ወደ ኋላ ፈገፈግና ወደ ጀንበር መግቢያ ሄደን ስንል 8 ሆነን ስንጓዝ ከሆነ ቦታ በቃ ሄደን ተኛን። ልክ እንደተኛን እኔ በጣም እንቅልፍ ይዞኛል፣ ደክሞኛል። 300 ምናምን ጥይት ነው ያስኩት፣ አልተኮስኩትም። በዛ ላይ ሻንጣ ምናምን ሬሽን ምናምን ይዣለሁ። ለካም ጥለውኝ ሄደዋል። እንቅልፍ ይዞኛል። ብድግ እላለሁ የሉ። ከዛ ብቻዬን በዛም ሰማ ተኩስ ነው። ሰድ ዋርድያ እያየሁኝ የእናንተን ዋርድያ እያየሁና ተመለስኩ። በህኛውም ሰድ በዚህ እየሄዱ ነው። በቤቱ መካከል ዝም ብዬ ቡድማ ላይ ጥፍት አልኩና ሰው መሄድ ሲያቋርጥ ከቤቱ መሃል እንትን ባህር ማሽላ ምናምን በቀሎ ነበር። ከሱ ገብቼ ዋልኩኝ። በቃ ጦሜን ዝም ብዬ በቃ ዋልኩኝ።
ከዛ በኋላ ማታ ወጣቶች ባርማሽ ላይ ሸለቅቁ ሲመጡ አገኙ። ምንም በቃ አይዞህ ምንም አይዞህ። እኔ ደነገጥኩኝ። በርግጥ ይገሉኛል ብዬ አሰልጣኛችን ምንድነው ያለው? ጁንታ ከሚይዛችሁ ራስክን አጥፋለኝ። እንዴ ራሴንማ ከማጠፋ እነሱ ይዘው የሚያርጉኝ ያርጉኝ ብዬ ከዛ እጅ ሰጠውኝ፣ ተቀበሉኝ። መሳሪያውንም አዩ፣ ጥይቱንም ቆጠሩ። አንተ አልተኮስክም ምናምን ወሰዱኝ፣ አበሉኝ፣ አጠጡኝ። ክብሩ ይስፋ ለመድኃኒዓለም። ሁለት ልጅ ያሉ ለነሱ ተርፌያለሁ። እናትም አለኝ አባትም አለኝ። ለወንድሞቼ ለሰለሞን አበጀ፣ ያው አፍታሙ አበጀ፣ መሰረት አበጀ ለነሱ በቃ እንዲደርስ ያው ደህና ነኝ። ክብሩ ይስፋ ለመድኃኒዓለም። ያው እንደነሱ አባባል እንደተያዝን ትገደላላችሁ፣ ትቆረጣላችሁ፣ ትፈለጣላችሁ። ግን አሁን ክብሩ ይስፋ ለመድኃኒዓለም። በቃ ብዙ ነገር እያየን ነው፣ እየተንከባከቡን ነው። ውሃም ዳቦም ምንም እየመጣ ነው፣ እየበላን ነው። ክብሩ ይስፋ ለመድኃኒዓለም። አሁንም መጨረሻውን ያብጅልን። ተርፈናል። ስሜ ሰለሞን ተሾመ ይባላል። የመጣሁት ከኦሮሚያ ክልል ከሞጆ ከተማ ነው የመጣሁት። 73ኛ ክፍለ ጦር የተማረኩበት በ4 ቀን ጥቅምት 4 ማለት ጥቅምት 4 2014። ቦታውም ብዙም አላውቀውም ማለት ይዘውኝ ሲመጡ ወደ ከተማ ስንደርስ ድሬ ሮቃ የምትባል ከተማ ትንሽ የገጠር እዛ ነው የመጣሁት እንጂ እህቶቼ ወንድሞቼ እና ካለናት ያሳደገኝ አባቴ ተሾመ ደንበል ይባላል። ያው አቅመ ደካማ ነው። በአሁን ሰዓት የአልጋ ምርኮኛ ነው ማለት ይቻላል። እና እህቶቼ ከምንም በላይ ለእህቶቼ መናገር ፈልገው ስለኔ የማይጨንቁበት ቀንና ደቂቃ የለም እና በጣም ደህና መሆኔ ነው እና ፈጣሪ ካለ ሀገራችን ሰላም ትሁን። እሱ የዘውትር ጸሎቴ የዘውትር ምኞቴ ሀገራችን ሰላም እንድትሆን ነው እና እህቶቼ ከምንም በላይ የሚጨነቁልኝ እህቶች አሉ። እነሱ ሰላም መሆኔንና እግዚአብሔር እንዲረዳኝ እንዲጸልዩልኝ ጠይቃቸዋለሁ። ጓደኞቼ ማለት የምፈልገው ነገር ቢኖር ውጊያ ጥቅም የለውም። በቃ ለኢትዮጵያ ውስጥ ውጊያ ባይኖር በጣም መልካም ነው እና ተማምረን ሁሉም ጥፋቱን አምኖ ያጠፋውም ያላጠፋውም ይቅር ብሎ ሀገራችን ሰላም ሆና በአንድነት ሀገራችን እንድታርግ በጸሎትም አቅም ያለውም በአቅሙ በፖለቲካው ውስጥ ያለው ፖለቲካውን አረጋግቶ ወደ ትክክለኛው ህይወት ወደ ትክክለኛው ኑሮ እንድንኖር ትላልቅ ሰዎች እንደ ዘውትር እንደሩዋቸው ጸሎታቸው እንዳይለየንና በቃ በአጠቃላይ ሀገራችን ሰላም እንድትሆን የዘወትር ምኞቴ ነው። ወጣቶች የሰፈር ጓደኞቼ ምን ስሜታዊ እንዳይሆኑ መክራቸዋለሁ። ስሜ አየለ ገበየሁ አበራ፣ ቀበሌ 021 ቢላ ይባላል። ተንታ ወረዳ ደቡብ ወሎ አማራ ክልል። እድሜ 52 ነው። እንግዲህ ወደዚህ ጦርነት የገባሁት ነሐሴ 23 ቀን ከቤቴ እንዲያለሁኝ አምቡላንስ ይዘው ጀጃፌ መጡ። ከጀጃፌ ብቅ በል ማሉ ጠሩኝ። ወጣው ስወጣ ፖሊስ ናቸው። ፖሊስና ሚሊሻ ኮማንደር ነው። ከዛ ግባ አሉኝ። ምንድነው ስላቸው ለስብሰባ ተፈልገህ ነው አሉ። ለስብሰባ ተፈልገህ ነው አሉኝ። ሁለት ጓደኞች አሉኝ። እነዛን ፊት አስገብተዋቸዋን። ከዛ እነዛ ጋራ እንደገባሁኝ ከዛ አሳፍረው ወሰዱን። የተወሰነ እንደሄን ደግሞ ሌሎች ደግሞ እንደዚሁ ጠሩ። እነዛ ደግሞ ሁለት ጨመሩ፣ 5 ሆን። ስንሄድ ደግሞ የተወሰነ ደግሞ እንደሄን ሁለት ጨመሩ፣ 7 ሆን። ከዛ ቀጥታ ወረዳ ወሰዱና ሚኒሻ ጽፈት ቤት በራፍ ላይ አስገቡን። እዛ ሌሎችም የገቡ ነበሩ። አስገቡንና በሚኒሻ ጽፈት ቤት አመራርና በፖሊስ የታጀበ ነው። እዛ ውስጥ አስገብተው አስቀመጡን። ከዛ ከየቦታው እንደዛ እየቃረሙ ሲያመጡ ዋሉ። ሐምሌ 23 ቀን ከዛ እዛው አሳደሩን። ድል ላይ ዙሪያውን አጅበው አደሩና ሐምሌ 24 ቀን በሙሉ አሰባሰቡና ስብሰባ የምትሰጡት ዞን ላይ ነው፣ ደሴ ነው የምትሰጡት ዞን ነው እና ምንም ችግር የለም ገንዘብ ባትይዙም ብትይዙም
ችግር የለም ገንዘብ ትሰጣላችሁ እዛ ስለምትበሉ ምንም የሚያጨናንቅ ነገር የለም ችግር የለም ዞን ትሰጣላችሁ ተባል። ከዛ ቀጥታ በአውቶቡስ ጫኑን። ከፊት 2 ፖሊስ ከኋላ 2 ፖሊስ ሆነው ባጃጅ ሆነው ጫኑን። ዞን ገባን ደሴ አደርን። ነሐሴ 25 ቀን ደግሞ መከላከያና የፌዴራል ፖሊስ ጋራ አደባለቁና እነሱ ጋራ እኔ እንግዲህ ምን እንደተባባሉ አላውቅም። ለነሱ አስረክበው እነዛ ተመለሱ። እነዛ እንደገና በእነዛም እንደዚሁ በአውቶቡስ ጭነው ጭፍራ የሚባል ሀገር አዳፉ። ጭፍራ አዳፉን። ከዛ ጭፍራ ገባን። መንደር የለም ምን የለም ጫካ ነው። ጫካ ውስጥ አስገቡን። ይሄን የለ እዛ ሩጡ ተሻብስሩ እያሉ ሲያሯሩጡን ከረሙ። ሪንጀር አጥተው አለበሱን። ይሄን ሪንጀር ማለት ነው። ይሄን አለበሱን። ከዛ ሰነበት። ከዛ በኋላ እንግዲህ እንትን ግዳይ ልንገባ ነው። ካሁን በኋላ ወደ ኋላ ብትሉ የገደላን ወደ ኋላ የሸሸ ያመለጠ ከምሽግ አርግተት ተባለበት ይወጣ ይረሸናን እያሉ ያስፈራሩ ተኋላ ያዙን። ከዛም እንደዚሁ ከቀርሞ መከላከያዎች ራሱ ያመለጡትን እያመጡ ፊታችን እየገደሉ እያሰቀቁ ከዛ መጡን። ወደዚህ ወደ ውጊያ አበቁን። አፋር ክልል ውስጥ የሚባል የሆነ ውርሚያ ነው። እዛ ውርሚያ ውስጥ መስከረም ወሩን ሙሉ አዲስ ምልምልም እየመጣ እኛንም እዛ ሲያሰለጥኑን ከረሙ። ጥቅምት 1 ቀን ወደዚህ ወደ ውጊያ ደግሞ መልሰው አመጡን። ወደዚህ ወደ ውጊያ አመጡን። ውጊያው ያው ገባን። በአንድም ተዋጋን፣ በሁለትም ተዋጋን፣ በሶስትም ተዋጋን። በ3 ታፍነን አደርን። በ4 ያው እጃችንን ሰጠን። ስለ ትግራይ መከላከያ ያው ትግራይ የሚሉን ያው መከላከያ ተገባን እዛ ሲያሰለጥኑ ምን የሚሉን መውጫ ብታወጡ መሳሪያቸውን ጠጥታችሁ ሙቱ። ቁርዛችሁ ላይ ሃይላንድ እየሰቀሉ ብልታችሁ ላይ ሃይላንድ እየሰቀሉ በገመድ ያነቁ እያስተሳሰሩ መኪና ይነዱባችኋል፣ አንጋለ ያርዱባችኋል ነበር የሚሉን። እዚህ ግን እንደዚህም እዛ አልመገቡንም። እንደውም ጫካ ቤት አይተናናቅም። ከጫካ እዚህ ከገባን ያው ቤት ገባን። ምግብም የተሻሻለ ምግብ ይኸው እየበላን ነው። 3 ብስኩት ነው ምን ድርቅ ያለ ነው ብስኩቱ። በጣም ለጥርስ የማይሰበር ብስኩት ነው። አዎ ከዚህ ሲሰጡን የነበሩት መጀመሪያ ላይ ግን እንደ መንከባከብ ብለውን ነበር። በኋላ ተውት። መጀመሪያ ላይ እንደ መንከባከብ አለ። በኋላ ታጠሩ። በኋላ ተውት። ይሄንን ያህልም ስንኖር ብርም አልሰጡንም ደሞዝ። ያው ብር ታገኙ ያመልጣሉ፣ በብር በምናምን ይታለላሉ የሚል ነገር አለ መሰለኝ። ብርም አልሰጡንም። ስትሄዱ ነው የምትሰጡት፣ ስትመለሱ ነው እያሉ እንደዚህ አድርገው ስቃይ ላይ ጣሉ። መቼም እንግዲህ እዚህ ደረስና ፈጣሪ ይመስገነው። እስከዚህ መቆየታችን ሬሳው እንደዚህ ተነባበረ ነው የሆነው። ተነዛ ውስጥ ወተን እዚህ መድረሳችን መልካም ነገር ነው። እኔ እንዲያየው ከሆነ ከጨለማ ወደ ብርሃን ነው የወጣ ነው። እንደገና ከጫካ ወደ ቤት ነው የገባ ነው። እዚህ ከመጣን ከረሃብ ወደ ምግብ፣ ከጥም ወደ ውሃ መጠጥ ገብተናል ነው የምለው። ውዱ ባልተቤቴ ወርቄ መሐመድ ሰላም ነኝ፣ እኔ ደህና ነኝ። በትግራይ መከላከያ እጅ ነው ያለሁት። አሁን ቆንጆ ኑሮ እየኖርኩ ነው። እስካሁን ድረስ ተስቃይ ወጥቼ በሰላም እየኖርኩ ነው። ልጆቼንም እያንዳንዳቸው መሐመድንም ዙፋንንም መካንም ሰላም ነኝ ብለሽ በደንብ አስተባብረሽ ንገሪያቸው። ቀን ሲወጣ እንገናኛለን። አይዟችሁ። ስሜ ታክሉ ኪዳኔ እባላለሁ። የመጣሁትም ተጣርማ መሮ ወረዳ ነው እና እድሜ ደግሞ 56 ነው። ተነሱ በቃ ሲባል በቃ ዝም ብለህ ምን ይደረጋል። ልጆቼ እንትን ተሚሉ ብዬ እኔ ልቅደም ብዬ ነው። ልጆቼን ትንሽ እኔ ቀደም ያልኩ ስለሆነ ምንም በሆን ለልጆቼ ትንሽ ልቅደምላቸው ብዬ ነው። አልተዋጋውም፣ አልገባውም፣ አግላይ ነበርኩኝ ነው። አዎ እና ውጊያው በጣም እንኳን ለሰው ልጅ ቀርቶ ለሌላም የሚደረገም አይደለም። በእውነቱ አሳዛኝ ነው፣ ያሳዝናል። ለማንም ያሳዝናል። በቃ እና
የሰው ልጅ እንዲህ አይነቱን ጌታ እግዚአብሔር በቃ ቢለን ለሁላችን አንድ አዳም አንድ ወንድማማቾች ነው። አሁን እዚህ ውስጥ እኔ ዘመድ ሊኖረኝ ይችላል፣ ሁላችንም ሊኖረን ይችላል። ታዲያ እርስ በርሳችንም በእውነት እኔ እንግዲህ እግዚአብሔር ቢያስተካክለው ጥሩ ነው ብዬ ነው የምገምተው። ሰው ይጫረስ አይደለም አማራጩ። የሰው ልጅ መውረድ ያለበት መውረድ አለበት፣ መስራት ያለበት መስራት አለበት። በቃ ልጆቼ እንግዲህ ሞቷል ብለው መቼም እስካሁን በሞተ ነው የሚያውቁት። አልሞትኩም። ትዕግስትም ልጄ፣ መኮንንም ልጄ፣ ታዲዮስም ልጄ አለሁላችሁ። እኔ ምንም አልሆንኩም፣ ሰላም ነኝ። እመጣለሁ፣ አይዟችሁ።